የሟቾች ቁጥር 40 መድረሱን ምንጮች ገልጸዋል። በአማራ ክልል ሚንጃር አረርቲ ማርያም ቤተክርስቲያን በተፈጠረ አደጋ የሟቾች ቁጥር 40 መድረሱን ምንጮች ገልጸዋል። የጎን አጥንታቸው የተሰበረ፣ እግራቸው የተሰበረ፣ አይናቸው የጠፋ፣ ሌላም ጉዳት ያስተናገዱ እጅግ በርካታ ናቸው። አሳዛኝ አደጋ፣ አሳዛኝ ጠባሳ። ለመላው የምንጃር ህዝብና ለተጎጂ ቤተሰቦች መጽናናትን ሁሉ እንመኛለን። አረርቲ ማርያም ደብረገነት ወገኖቻችን ወደ 36 የሚሆኑ ቤተክርስቲያን ውስጥ መቅደስ ውስጥ ሆኖ አደጋ ደርሶባቸዋል። ክርስቲያኖች ናቸው፣ ኦርቶዶክሳውያን። በጣም እጅግ እናዝናለን። በጣም ትልቅ ሐዘን ነው የገጠመን። ወገኖቻችን ምእመናን ቤተክርስቲያንን የሚያገለግሉ የሚያሳንጹ የሚሰሩ ወገኖቻችን ለመጎብኘት ብለው በዛው በዓልን ለማክበር ብሎ ነው እዛው ቤተክርስቲያኑ ላያቸው ላይ የተደረመሰው። ስለዚህ እጅግ በጣም እናዝናለን። እግዚአብሔር አምላክ የነሱንም ነፍስ በገነት በመንግስተ ሰማያት ያሳርፍልን፣ ቤተክርስቲያኒቷን ያጽናት፣ የነሱን ቤተሰቦችም እግዚአብሔር አምላክ ጽናቱን ብርታቱን ይስጥልን፣ ከዳግማዊ ሐዘን ይሰውረን። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ሕይወታቸው ወዲያውኑ አልፏል። ረብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተክርስቲያን ነው። በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ። ነፍስ ይማር።